ሰላም እንዴት ናችሁ? አብርሽ እንግዲህ ትናንት ያወለቀውን ቀለበት ለሄርሜላ መልሶ ለማድረግ ለራሱ ቃል ገብቷል። እነ ሩታ ቢናደዱ የሚጨነቁም አብርሽ እንግዲህ ዛሬ ሄርሜላን ቀጥሯታል። ድጋሜ ተንበርክኮ ይቅርታ ትናንት ስሜታዊ ሆኜ ስለነበር ነው ቀለበቱን ያወለኩት ምናምን በማለት ቀለበቱን ሊመልስላት እንግዲህ ሁላችንም ይህን ነገር በጉጉት እየጠበቅን ነው። ምክንያቱም ብዙዎቻችን አልገመትንም፣ አልጠበቅንም አብርሽ ይህን ነገር ያደርጋል። በነገራችን ላይ ተረድታችሁታል። አብርሽ ወደፊት ሩታና አብርሽ ጉዟችሁን ቀጥሉ ምናምን የምትሉ በጣም ብዙ ሰዎች አላቸው። እንዲሁም ደግሞ ከዚህ ተቃራኒ ሩትና አብርሽ አብረው እንዲሆኑ ብዙዎቻችሁ እየጠራችሁ እየለፋችሁ ነው። እንግዲህ ማን አሸናፊ ወይም የድራማው መጨረሻ ምን ይሆን የሚለውን አብረን የምናይ ነው የሚሆነው። ግን የእውነት አብርሽ ያወለቀላትን ቀለበት መልሶ ያደርግላታል አያደርግላትም? እስከዛ አዲስ ቪዲዮ እንግዲህ ይለቀቃል ተብለዋል። እሱ እስኪ ደርሰን እስኪ እናንተም እስከዛ ሀሳብ አስተያየታችሁን ጻፉልኝ፣ አሳውቁኝ። እኔ ግን አብርሽ አያደርገውም። ምክንያቱም እዚህ ጋር ኤፋ አለ። ኤፋ ታውቃላችሁ ከሩት ጎን ነው። በጭራሽ ይህን ነገር አብርሽ እንዳደርግ አይፈቅድለትም ነው ምላችሁ። ግን ደግሞ አብርሽም ሄርሜላን ይወዳታል፣ ሄርሜላም አብርሽን ትወዷለች። እና ችግሩ ምንድን ነው? ምን ይሆኑ ሁለታቸው? እሺ እዚህ ጋር ሩትና አብርሽ አብረው ይኑሩ ስንል እዚህ ጋር ሄርሜላ አለች። ሄርሜላም እርጉዝ ነች። እዚህ ጋር ማሰብ ያለባችሁ ነገር አብርሽን አምና የሆነኛ ምላ ምንም ችግር የለውም ከጎንሽ ነኝ ብሏትኝ ነው ይህን ነገር የቀጠለችበት። ስለዚህ ሄርሜላ ልትጎዳ አትችልም ወይ? በምን አይነት መልኩ ነው ሶስታቸውን ማግባባት የምንችለው? እኔ እንጃ ግራ ገብቶኛል። ምን አይነት ሀሳብ አምጥቼ ሶስታቸውን የሆነ ነገር እንደማደርጋቸው አላውቅም። ብቻ እስከዛ እስኪ እናንተ ማበረታቱኝ ከጎን የሆኑ ስለምትሰጡኝ ሀሳብ አስተያየት አመሰግናለሁ። እወዳችኋለሁ። በቀጣይ በአዲስ ነገር ይዤላችሁ እመጣለሁ።